ኒቆዲሞስ ቅዱስ ያሬድ ንብ የማትቀስማ አበባ እንደሌላት ሁሉ ቀስማ ያማረ የጣፈጠ ማር እንድትሰራ እርሱም ሐዲሳትን ከብሉያት እያስማማ ለጆሮ የሚስማማ ሕሊናን የሚመስጥ ድንቅ ዜማ ባዘጋጀልን መሰረት የዐቢይ ጾም 7ኛ ሳምንት ኒቆዲሞስ ተብሎ ይጠራል። ሊቁ በጾመ ድጓው ላይ አስቀድሞ በሌሊት ወደ እርሱ ይሄድ የነበረ ስሙ ኒቆዲሞስ የሚባል ሰው በቀስታ ሊቅ ሆይ ከአብ ዘንድ እንደመጣ እናውቃለን አለው። ኒቆዲሞስም ወደ እርሱ ሄደ። ረቢ ኢየሱስንም ሊቅ እንደሆንክ ለማስተማር ከአብ ዘንድ እንደመጣ እኛ እናውቃለን። በምጽአትህም አበራህልን፣ ሰላምን ሰጠኸን፣ ኃይልህን አንሳ መጥተህም አድነን አለው ይለናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር የአይሁድ አለቃ የሚሆን ኒቆዲሞስ የሚባል ሰው በሌሊት መጣ። ስለምን በሌሊት መጣ ቢሉ ከንቱ ውዳሴን ሽቶ አንተ የአይሁድ አለቃ ስትሆን እንዴት ትማራለህ እንዳይባል ሰው በማይመጣበት ከሰው ተለይቶ ሊማር ሽቶ በሌሊት መጣ። እንደዚሁም ምሁረ ኦሪት ነውና ምስጢር ሊያደላድል ነው። በቀን ጌታን 5 ገበያ ሕዝብ ሲከተለው ስለነበር ለመጠየቅ አልተመቸውም። ጌታም በአእምሮ ያልጎለመሱ ሰዎችን ያስተምር ነበርና በምሳሌ እየመሰለ ያስተምራቸው ነበር። ቅዱስ ጳውሎስ እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልነግራችሁ አልቻልኩም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋቷችሁ። ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱምን? እንዲል አጥንት ለመቆርጠም አልደረሱም ነበር። ኒቆዲሞስ ግን ምሁረ ኦሪት ነውና ጠንከር ያለ ትምህርት ሽቶ በሌሊት መጣ። ተጨማሪም የቀን ልቦና ባካና ነው፣ ሕሊና ይሰረቃልና ክፍት ሕሊና ሽቶ በሌሊት ሊማር መጣ። አባቶቻችን በሰሩት የትምህርት ሥርዓትም ምንኛ ጥበበኛ እንደሆኑ እናስተውል። በቀን ጆሮአችን የአካባቢ ድምፅ ይሰማል፣ ዓይናችን ሌላ ይመለከታል፣ ወጪ ወራጁ አላት አግዳሚው ይረብሻል። በሌሊት ግን ሕሊናን የሚሰርቅ ምንም ነገር የለምና ሐሳብ ሰብስቦ ለማስተማር እንዲመች የአብነት ትምህርቱን የሌሊትና የቀን ብለው ከፍለው የቃል ትምህርቱን በሌሊት እንድንማር አደረጉን። የጠቢቡ ሰለሞን ሌሊት በምንጣፌ ላይ ነፍስ የወደደችውን ፈለግኩት የሚለው ቃል ምንኛ ይደንቃል። ኒቆዲሞስም ነፍሱ የፈለገችውን ሊፈልግ በሌሊት መጣ። ሌሊት ሁሉ ሰው ተኝቶ ባለበት እግዚአብሔር ጋር መነጋገር መቻል እንዴት መታደል ነው! ማንም በሌለበት ሁሉ በተኛበት ሰዓት አልጋችሁ ላይ ሆናችሁ ክርስቶስን መፈለግ በጨለማ ውስጥ ውሳጣዊ ዓይናችሁ ብቻ ተከፍቶ ከአምላካችሁ ጋር መነጋገር እጅግ ልዩ ነውና ሌሊቱን ከእግዚአብሔር ጋር በመሆን ማሳለፍ መልካም እንደሆነ እንረዳለን። ኒቆዲሞስ የአይሁድ አለቃ በመሆኑ ቀን ሥራ ውሎ ሌሊት በእግዚአብሔር ቃል ያርፍ ነበር። ይህ ሐሳብ ለእኛ ዘመን የሚጠቅም ነውና እንማርበት ዘንድ ያስፈልገናል። ዛሬ የሕዝብ አለቃዎች፣ ሹማምንቶች፣ መኳንንቶች እናንተስ መቼ ነው የምትማሩት? የምትበልጠዋን ጸጋ ታገኙ ዘንድ ያገኛችኋትን ታጸኗት ዘንድ ኑ። የእግዚአብሔር አካል በሆነችዋ ቤተ ክርስቲያን የእግዚአብሔርን ቃል እየሰማችሁ እረፉ። ዛሬ ብዙ ሰው ለምን አትማርም ሲባል ስራ በዝቶብኝ ቢዚ ሆኜ በማለት መመለሱ እየተለመደ መጥቷል። ነገር ግን ከመጽሐፍ ቅዱስ የምንረዳው
በውኑ የእናንተ ሥራ ከኒቆዲሞስ ይበልጣልን? ወይስ ከዳዊት በላይ ትሰራላችሁን? ወይንስ ከንጉሥ ላሊበላ በላይ ሰርታችሁ ነውን? ነገር ግን በመኃልየ መኃልይ እንደተጻፈ በምክንያት እየራቃችሁ ነው። እኔ ተኝቻለሁ፣ ልቤ ግን ነቅቷል። የውዴ ቃል ነው፣ እርሱም ደጁን ይመታል። እህቴ ወዳጄ ርግቤ መደምደሚያዬ ሆይ በራሴ ጠል በቆንዳ ላይም የሌሊት ነጠብጣብ ሞልቶባታልና ክፈችልኝ። ቀሚሴን አወለኩ፣ እንዴት እለብሰዋለሁ? እግሬን ታጠብ፣ እንዴት አሳድፈዋለሁ? በማለት እንደተናገረችው ሰው ሆነናል። ይህች ሰው ከረፈደ በኋላ ፍለጋ ብትወጣ ማግኘት ግን አልቻለችም። እናም ሁላችንም ሳይረፍድብን ታግለን መጣል፣ ሮጠን መቅደም በምንችልበት ጊዜ ምክንያት በመደርደር ከቤተ መቅደሱ አንራቅ። ኒቆዲሞስ በሌሊት መጥቶ ከጌታችን እግር ስር ተቀምጦ ሲማር በዓይነ ሕሊናችን እንመልከተው። ግርማ ሌሊቱ ጸባ አራዊቱ ሳያስፈራው ድካም ሳይበግረው በጌታው እግር ስር ቁጭ ብሎ ሲማር ቅዱስ ዳዊት ቃልህ ለጉሮሮ ጣፋጭ ነው፣ ከማርና ከወለላ ይልቅ ለአፌ ጣፈጠኝ፣ ከትእዛዝህ የተነሳ አስተዋልሁ፣ ስለዚህ የሐሰት መንገድ ጠላሁ። ሕግህ ለእግሬ መብራት ነው፣ ለመንገዴም ብርሃን ነው እንዳለ ከማርና ከስኳር የሚጣፍጠውን ቃለ እግዚአብሔር ሲሰማ ሰው እንዳያየው ተደብቆ የመጣው ኒቆዲሞስ ከመስቀሉ ስር የሚገኝ የመከራ ቀን ሐዋርያ ሆነ። ሌሊት በመከራ ይመሰላል። በመከራ መጥቶ የተማረው ኒቆዲሞስ ሐዋርያት እንኳን ጥለው በሸሹበት ጊዜ ከመስቀሉ ስር ተገኘ። ስጦታ ይሆን ዘንድ የክርስቶስን ሥጋ ገንዞ ለመቅበር የበቃ ሆነ። ክርስቲያኖች እናንተስ ክርስቶስን ልትገንዙ ትሻላችሁን? በዚያ በመስቀል ላይ ሳለ ቅዱስ ሥጋው ከቅድስት ነፍሱ ሲለይ ከመስቀል ላይ አውርዶ የሚቀብረው አጥቶ እናቱ ድንግል ማርያም እያለቀሰች ሳለ የተገኘ የእመብርሃንን እንባ ያበሰ ቅዱስ ለመሆን በቃ። አሁንም እንደ ኒቆዲሞስ ሌሊት መጥቶ የሚማር ሰው አጣ። ቤተ ክርስቲያን ስታለቅስ ሰቃልያነ ክርስቶስ ጌታን ዳግመኛ ሊሰቅሉ ሲሹ ከመስቀሉ ስር የሚገኝ በመከራ የሚጸና ሰው ያስፈልጋልና የዓለም ውጣ ውረድ ሳያግደን ከቤቱ መጥተን ቃሉን ልንማር ይገባል። ዛሬ ላይ ሰው ስልጣን ሲይዝ ከቤተ ክርስቲያን የሚያደርገውን ሽሽት እናስተውል። ኒቆዲሞስ የአይሁድ አለቃ ቢሆንም ግን ወደ ጌታ ከመምጣት አላገደውም። የዛሬዎቹ አለቃ ግን አለመምጣት ብቻ ሳይሆን ክርስቲያን ሆኖ መታየት እንኳ ያሳፍራቸዋል። የልቤ እምነት እንጂ ማኅተብ ባላደርግስ በሚል ሐሳብ ማኅተባቸውን የሚፈቱም አይጠፉም። አንዳንዶች ደግሞ ለመመሳሰል ሐብል ያደርጋሉ። ክርስቲያኖች ከአምላካችን በእውነት ወዴት እንሄዳለን? እንደ አባቶቻችን ሐዋርያት ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ፣ እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆን አምነናል አውቀናልን ብሎ መለሰለት እንዲል እንዲህ እያለን ልንኖር ያስፈልጋል። ሊቃውንቱ በቅኔያቸው ጣት ከዕጣት እንዲበልጥ የአይሁድ ምሁር የነበረው ኒቆዲሞስ ለጌታችን እንደሰገደ ከቅዱስ ያሬድ ጾመ ድጓ በመነሳት ይገኛሉ። በመጨረሻም ኒቆዲሞስን መምህራችን አድርገን ቀን በሥራችን ስንባክን የምንውል እኛ ማታ ላይ የእግዚአብሔርን ቃል እንማር። ምናልባት እንደ አክዓብና ኤልዛቤል የሚያሳድደንን ንጉሥ መጥቶ ረሃብተኞች እንዳንሆን ዛሬ እንቅልፋችንን ቀንሰን ከኃጢአታችን ነቅተን ቃለ እግዚአብሔርን እንብላ። የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው እንዲል አምላካችን በቸርነቱ ከእንቅልፋችንና ከኃጢአታችን ነቅተን ቃሉን እንደ ውሃ ጠጥተን እንደ ምግብ ተመግበን
እንደ መጎናጸፊያ ተጎናጽፈን እንድንኖር ይርዳን።